አንተ ለአማራ ህዝብ መልእክት አስተላልፈ ነበርና ሰምቼዋለሁ የተወሰነውን። አንተ እዛ ቦታ የተገኘው በአማራ ተወካይነት ነው ማለት ራስህን እንደዛ አይተው ነው ወይስ አዘጋጆቹ አንተ የአማራ ተወካይ እንደሆንክ አድርገው ስለ አማራ መልእክት እንድታስተላልፍ ስለጋበዙህ ነው ያንን ንግግር ያደረገው? ካቱ ስፔሲፊካሊ ለአማራ ነው በተለይ ጥሪ ያቀረብከውና እዛ መድረክ ላይ እንደ አማራ ተወካይ ነው የተገኘው ወይስ እነሱ እንደዛ ነው አንተን በቃ እንደ ተወካይ አድርገው ነው ከአማራም አንድ ሰው አለ ብለው ያስገቡ? አይደለም እኔ የአማራ ተወካይ ተደርጌ አይደለም የቀረብኩት ያለው ነገር ግን እኔ ሁለት ነገር ነው ያለኝ። በአንድ በኩል ኢትዮጵያዊ ነኝ፣ በሌላ በኩል አማራ ነኝ ደግሞ ገብተዋል። ስለዚህ በአማራ ዌልፌር አማራ በሚያደርገው ትግል ላይ አማራ እየደረሰበት ባለው ጭፍጨፋ ላይ ይሄንን ነገር ዓለም እንዲያውቅ ለማድረግ የትኛውንም ድርጅት ፈቃድ አያስፈልገኝም። ገብተዋል። እንደ ግለሰብ እንደ አማራ ብዬ መናገር እችላለሁ ያለው እንደ አማራ ብዬ በምናገርበት ሰዓት ላይ የፋኖ ተወካይ ነኝ ማለት አይደለም። ነገር ግን በአማራነት ለመናገር የትኛውም አማራ ሙሉ መብት አለው። የድርጅቶችን ፈቃድ መጠየቅ የለበትም። በአማራ ህዝብ ላይ የሚደርሰውን ጭፍጨፋ ለመናገር በአማራ ህዝብ ላይ የአማራ ህዝብ ያለበትን አጠቃላይ እጅግ አስከፊ የሆነ ሁኔታ ለመዘርዘር ይህንን ህዝብ ልትታደጉት ይገባል፣ ችግርና ስቃዩን ልታዩለት ይገባል፣ ሶሊዳሪቲ ሊኖራችሁ ይገባል፣ የምትችሉ ከሆነ ልትረዱት ይገባል ብሎ ጥያቄ ለማቅረብ የአንድ ድርጅት ተወካይ መሆን የለብም። አማራነት ብቻ በቂ ነው። በዛ መንፈስ ነው ጥሪ ያደረኩት ያለው እንጂ የአንድ ድርጅት ተወካይ ወይ አማራ የሚባል ህዝብ ተሰብስቦ ተወካይ አለኝ አላለም። እስካሁን ድረስ ሊሆንም አልችልም። ነገር ግን ሰው ለፋኖ ጥያቄ ቀርቦለት ነበር ብለህ ነበር ቅድምና ጥያቄ ቀርቦለት ተጋብዞ ፋኖ ምላሽ አልሰጠም ማለት ነው። እስኪ በዛ በኩል ካለ መረጃ ተከፍለ ነው አልነበሩም ነው ያልኩት ያለው። በቲፒኤልኤፍም ሰዎች የፋኖም ሰዎች የኦላም ሰዎች አልተገኙም እዛ ስብሰባ ላይ። የኔና የመሐመድ ሐሰን አላስተላለፉም፣ በጽሁፍ አላስተላለፉም። በቪዲዮ ያስተላለፈው የአፋር እጉጉሙ ነው። ሌሎቹ በአካል ነው የተገኙት። ሌሎቹ ቅድም የነገርኩህ የቤንሻንጉል፣ የጋምቤላ፣ የኦጋዴን ሊበሬሽን ፍሮንት ሰዎች። እኔና መሐመድ ሐሰን እንደ ግለሰብ ነው የተጋበዝነው። መሐመድ ሐሰን እንደምታውቀው ኦሪጂናል የሆነ ፖለቲካም የሚጥመው ሰው አይደለም ያለው። ስለዚህ እንደ ሶማሌ መሆኑ ተናግረዋል ያለው። ነገር ግን ኦጋዴን ሊበሬሽን ፍሮንት እዛ የተቀመጠው ሰውዬ እንደወከለው ነገር የሚወክለው አለ ተብሎ አይደለም የቀረበው። እንደ ኢትዮጵያዊ ነው የተናገረው፣ እንደ ሶማሌ ነው የተናገረው። እንደ ኢትዮጵያ እንደ አማራ ነው የተናገርኩት ያለው። እኛ በግለሰብ ደረጃ ነው የመጣ ነው። በሌላ በኩል ግን የሚነሳው ጉዳይ ከአማራ ጋር የተያዘው ከዚህ በኋላ አማራ የማንም አሽከር ሆኖ ማንም ሊነዳው በማይችልበት ደረጃ ተደራጅቷል። ከማንም ድጋፍ ቢያገኝ ዛሬ ያሉት ልጆቹ የብአዴን አይነት ገረዶች አይደሉም ያለው። የሚያገኘውን ድጋፍ በሚገባ ተጠቅሞ የአማራን ህዝብ ደህንነት አልፎ ተርፎም የኢትዮጵያን መሰረታዊ ጥቅሞች በማይጻረር መልኩ ስራ ላይ ሊያውል የሚችል አቅምና ጉልበት ይዞ መጥቷል። ስለዚህ በዚህ ትግል ውስጥ አሸናፊ ሆኖ ለመውጣት ከማንም ጋር ቢጣመር ከየትም እርዳታ ቢያገኝ ለደቂቃ ሀሳብ አይገባኝም። ይህንን ነው የምለው።